የማነሳው ሐሳብ ትንሽ ነገር ነግራችኋለሁ። በተለያየ ሁኔታ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ እረፍት ያጣችሁ፣ ተስፋ መቁረጥ ውስጥ ያላችሁ፣ የኔ ነገር በጣም በቃ ዋጋ የለውም የምትሉ፣ እኔ አረባም የምትሉ፣ ተስፋ ያጣችሁ፣ ተስፋ ከናንተ የራቀ፣ ተስፋ የሚሆን ነገር ማየት የተሳናችሁ፣ በብዙ አይነት ጭንቀት ውስጥ ያላችሁ፣ ፌለሪቲ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ዋጋ የለኝም እያላችሁ ያላችሁ፣ በቃ እኔ ለምንም አልጠቅምም፣ በቃ እኔ ዝም ብዬ ሞቴን የምጠብቅ ነኝ የምትሉ፣ ተስፋችሁ ተሟጦ የጠፋና ፍርሃት የሚሰማችሁ፣ የተጨነቃችሁ ሰዎች፣ የምታዩት የማያስደስታችሁ፣ የምትሰሙት የማያስደስታችሁ፣ የምትኖሩት ኑሮ የማያስደስታችሁ፣ በጣም በጭንቅ ውስጥ ለምትኖሩ ሰዎች ዛሬ እዚህ ጋር ቆሜያለሁ። እዚህ ውስጥ የደካማ ሰዎች ታሪክ አለ። በጥንካሬ ኖረው ውድቅ ያሉ ሰዎች ታሪክ አለ። ኖራችሁ የወደቃችሁ ሰዎች አላችሁ። እዚህ መጽሐፍ ቅዱስ ውስጥ ተስፋ የቆረጡ ሰዎች አሉ። በተስፋ ተነስተው መንገድ ከሄዱ በኋላ በቃ እግዚአብሔር ጥሎናል ብለው የፈሩ ሰዎች አሉ። እግዚአብሔር የደረሰላቸው ተስፋ ቆርጣችኋል። እዚህ መጽሐፍ ቅዱስ የታመሙ ሰዎች አሉ። ታመው ግራ የገባቸው የሚሞቱ የመሰላቸው የሞትን አዋጅ የሰሙ ሰዎች አሉ እኮ። እነሱ ሰዎች ምን ሆነላቸው? እዚህ ውስጥ አልላቸው። በሞትና በሕይወት መካከል አንድ እርምጃ የቀራቸው ሰዎች አሉ። በምን ውስጥ ነው ያላችሁ? እነሱ እዚህ ውስጥ አሉ። በምን የተጽናኑት? እንድንጽናናበት። እዚህ ውስጥ በጣም የብዙ ደካማ ሰዎች ሕይወት የተጻፈበት ምክንያት ዛሬ ደካማ ሰዎች ተስፋ እንዳትቆርጡ። እዚህ ውስጥ የወደቁ ሰዎች የተጻፈበት ምክንያት የወደቃችሁ ሰዎች መነሳት እንደምትችሉ እንድታውቁ። የእግዚአብሔር ቃል ዛሬም ይሰራል። ዛሬ ተስፋ የቆረጣችሁ ሰዎች አሉ። እዚህ ውስጥ ተስፋ የቆረጡ ሰዎች አሉ። የተከዳችሁ ሰዎች አላችሁ። ክህደት በሕይወታችሁ የተፈጸመባችሁ እዚህ ውስጥ የተከዱ ሰዎች አሉ። ኢየሱስን ጨምሩ። ብቻችሁን ያላችሁ ሰዎች አላችሁ። እዚህ ውስጥ ብቻዬን ቀርቻለሁ ያሉ ሰዎች አሉ። ማንም የለኝም ያሉ ሰዎች አሉ። የእናንተን ብር ቀጠሩት። ይልቅ ጆሮዎቻችሁን፣ ልባችሁን ለእግዚአብሔር ቃል ክፈቱ። ዛሬም ተወርውሮ ሕይወታችሁ ውስጥ መጥቶ ሥራ ሰርቶ ይሄድ። እኔ ስደክም፣ እኔ ተስፋ ስቆርጥ፣ እኔ ስዝል እዚህ ውስጥ የተነሱትን ሰዎች አሳይቶኝ ዝዬ እንዳልቀር ከድካሜ እንድነሳ የእግዚአብሔር ቃል ተጽፏል። እንድንጽናናበት የተጻፈ ለምናችን ተጽፏል? ለትምህርታችን ተጽፏል። ዛሬ በሕይወት ላለን ሰዎች ለትምህርት በመንፈስ ቅዱስ ተነርተው እዚህ ውስጥ የተጻፉት መጽሐፍት በሙሉ እኔና እናንተን ለማጽናናት፣ ልባችንን ለማቅናት፣ ለማቆም፣ ሕይወት ለመዝራት ተጽፏል። ተማሩበት። ለእናንተ ሌላ ነገር አይመጣም። ካላችሁበት ነገር የሚያወጣችሁ እውነት ብቻ ነው። እውነት ደግሞ እግዚአብሔር ቃልህ እውነት ነው። በእውነት ምን አድርጋችኋል? ኢየሱስ ቅድሳቸው። የመጨረሻ ጌተሰማኒ ሲጸልይ ቃልህ እውነት ነው፣ በእውነት ደግሞ ምን አድርጋቸው? ቀድሳቸው። እውነት ነው ነፃ የሚያወጣችሁ ወገኖች። የስውር ስራታችሁን የእግዚአብሔር ቃል ይበጥሰዋል። እስቲ በደንብ አሜን። እዚህ ውስጥ የተስፋ የቆረጡ ሰዎች አሉ ነው የምትለን? አዎ። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ላይ ሄዳችሁ ተመለከቱ። ኤልያስ እንደኛ ምን ነበር ይላል? ለምንድን ነው የተነገረ? እንደኛ ሰው ነበረ። ኤልያስ በእሳት የተነጠቀው እኮ ነው፣ በሰረገላ ሄደው ሰውዬ። እሱ ሰውዬ እንደኛ ሰው ነበረ። ሰማይን ለመቆለፍ ጸለየ፣ ፓወሩን አሳየን፣ እንደገና ከፈተ። የሚገርም ነው። ኤልያስ እንደኛ ሰው ነበረ፣ የሚጸልይ፣ ሰማይ የሚዘጋ፣ ሰማይ የሚከፍት ፓወርፉል የሆነ አገልጋይ ነበረ። እንደኔና እንደናንተ ሰው ነበረ። ምንድነው ሊነግረን የፈለገው? ኤልያስ እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ ያውቃል። እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ፣ እንደኛ ግራ ገብቶት ተጨንቆ ብቸኝነት ተሰምቶት ብሞት ይሻለኛል በቃ ሰብስበኝ ብሏል። ኤልያስ እንደኛ ሰው ነበር። ተስፋ ቆርጧል። ኤልያስም ተስፋ ቆርጦ ነበር። እግዚአብሔር የተወ መስሎት ነበር። ብቸኝነት ተሰምቷል። ኤልያስም ብቻዬን ቀርቻለሁ ብሎ ተጨንቆ ነበረ። ግራ ገብቶት ነበረ። በቃ ሰብስበኝ ብሎ ነበረ። እኔ ከአባቶች አልበልጥ በቃኝ ብሎ ነበረ። ነገሩ ዓለሙን ትቶት ነበረ። ተስፋ ቆርጦ ነበር። ዛሬ ተስፋ የቆርጣችሁ ሰዎች አላችሁ? ምንስ ነው ያለው? እግዚአብሔር ቃል ዛሬም ሕያው፣ ዛሬም ድምፅ አለ። ያ ጀግና በቂሶን ወንዝ 400 ምናምን ነቢያቶችን ያዋረደ፣ የእግዚአብሔርን ስም ያስከበረ፣ ታምራት ያደረገ ያ ድንቅ ሰው በቃኝ አለ በማግስቱ። የትናንትና ጀግንነት የጠፋባችሁ ሰዎች አላችሁ። ዛሬም የእግዚአብሔር ቃል ሕያው ነው። የትናንትና ቆራጥነት በእግዚአብሔር ላይ የነበራችሁ እምነት የጠፋባችሁ ሰዎች አላችሁ። ዛሬም እግዚአብሔር ሕያው ነው። ቃሉ ዛሬም ሕያው ነው።
የፈራችሁበት ነገር አለ። አዎ ትናንትና ጀግና የነበረ ዛሬ ፈርቷል። አዎ ምንድነው ያስፈራው ኤልያስ ብትሉት የሆነች ሴትዮ ዛች፣ ኤልዛቤት የምትባል ሴትዮ ዛተች። እኔ አይደለሁም በነቢያቶቼ ላይ እንዳደረክ አንገትን ነው እቆርጣታለሁ አሳያለሁ አለች። ያን ጊዜ ብር ብሎ ጠፋ በዛች። ወገኖቼ ለሁሉም ነገር ጊዜ አለ። ጀግና ተጫውተን የሆነ ቀን ልንፈራ እንችላለን። ስንፈራም እግዚአብሔር ሕያው፣ ጀግናም ስንሆን እግዚአብሔር ሕያው። ጤነኛ ተጫውተን ነገ ልንታመም እንችላለን። ጤነኛም ሆነን እግዚአብሔር ሕያው ነው፣ ታመንም ሕያው። አግኝተን እግዚአብሔር ሕያው ነው፣ አተንም እግዚአብሔር ሕያው። ለኢዮብ ጠይቁት፣ ሁሉ ሞልቶለት እግዚአብሔር ሕያው ነው። ነገሮች ጠፍቶም እግዚአብሔር ምንድን ነው? ደከማችሁ ኤልያስ ደከመ። እንደኛ ሰው ዴስቲኒ እኮ በሳት ሰረገላ መወሰድ በሳት ሰረገላ ወደ አባቱ ወደ አምላኩ ይሄድና በአገልግሎቱ መካከል ተስፋ መቁረጥ አለ፣ ሞትን መፈለግ አለ፣ መደንገጥ አለ፣ መጨነቅ አለ፣ የሆነ ሴትዮ መፍራት አለ፣ ዛቻ መፍራት አለ። ይሁላችሁ እግዚአብሔር ባዘጋጀላችሁ ክብርና በዛሬ መካከል የሆነ ስልክ ጥሪ ያስፈራችኋል። የሆኑ ሰዎች ስልክ ጥሪ ደውሉ፣ ድምፁ ያስፈራችኋል። የሆኑ ሰዎች ድምፅ፣ የሆኑ ሰዎች ንግግር ዙሪያችሁ ያለ ሁኔታ ያስፈራችኋል። መንግስት ሊያስፈራችሁ ይችላል። የገቢዎች ሊያስጨንቋችሁ ይችላል። ሁሉ ሊያስጨንቃችሁ ይችላል። እመኑኝ ግን እግዚአብሔር ሕያው። ፈርታችኋል? ኤልያስ እንደኛ ሰው ፈርቶ ውሰደኝ በቃኝ ያላችሁ ሰዎች አለ። መኖር የፈራችሁ ሰው ምን ያስፈራል? እግዚአብሔር ከዙፋኑ ሆነ ተርስ በቃኝ ውሰደኝ ብሎ ጮኸና እዛው እንቅልፍ ይዞት ክልትዋል። እዚህ ምን ትሰራለህ? እዚህ ምን ትሰራለህ? ፈራን ኤልዛቤት ትዳርቀም በልብላ የምትሄድበት መንገድ ሩቅ ተነስና ብላ። ወገኖች የምትሄዱት ገና ሩቅ ካሁኑ ወገባችሁ አይፈታ። ኢየሱስ ይመጣ። ተነስና በላ። አሁንም በላ ጠጣና መልሶ ተኛ ይላል። ድጋሚ መጣና ሰጣው ተነስና ብላ። አሁንም በልቶ ሊተኛል። ተነሳው። ወገኖቼ እግዚአብሔር እንደዚህ ይላችኋል፣ ተነሱ። ከፈራችሁበት፣ ከወደቃችሁበት፣ ከዛላችሁበት ተነሱ። ኤልያስ እንደኛ ሰው ተስፋ ቆርጣችኋል። ነገሮች በጣም ብቻዬን ቀርቻለሁ። ብቻዬን ነኝ። ወገኖቼ ብቻችንን አይደለንም። እግዚአብሔር አለው፣ ስራ አለው። እስቲ አሜን በሉ። እኔ ብቻዬን አይደለሁም በሉ እስቲ። እኔስ ብቸኛ ነኝ የሚል መዝሙር የምትዘምሩ ሰዎች ካላችሁ እናንተ ብቻችሁን አይደላችሁ። እግዚአብሔር በዙፋኑ ላይ ቢሊዮኖች አሉት። እስቲ እኔ ብቻዬን አይደለሁም በሉ። እግዚአብሔር ከኔ ጋር ነው በሉ እስቲ። የደካማ ሰዎች ሕይወት የተጻፈበት ምክንያት የደካማውን እግዚአብሔር እንደሚያነሳኝ እንደሚጠቀም። አሜን። በቃ ደክማችኋል። ከነ ድካማችሁ እግዚአብሔር በጸጋ ይሰራል። ከደካሞች ጋር እግዚአብሔር ይቆማል። ተስፋ ከቆረጡ ጋር እግዚአብሔር ይቆማል። ከዛሉ ጋር እግዚአብሔር ይቆማል። ከተጨነቁ ጋር እግዚአብሔር ይቆማል። ሞታቸውን ከተመኙ ጋር እግዚአብሔር ይቆማል። አይገርምም? ሕይወታችሁ እግዚአብሔርን በመሸሽና በማይሆን ቁልፍልፍ ውስጥ ገብታችሁ ወጥመድ ውስጥ የወደቃችሁ ሰዎች አላችሁ። እግዚአብሔር ሂዱና ዮናስን ጠይቁት። ዮናስ በአሳ ነባሪ ሆድ ውስጥ ገብቶ 3 ቀን ወገኔ ጥልቅ ይዞት ሄደ። ከሚዳንበት አይደለም ከማይዳንበት ጥልቅ ውስጥ እግዚአብሔር ጠርቶ ዮኒ ነው ለምነው። እዛ ውስጥ ሆኖ እግዚአብሔርን አሰበው። እግዚአብሔር ከእንደዚህ አይነት ጭንቅ ያወጣል ነው የምትለን ፓስተር ቸሬ? yes ለሰው ማይቻል ለእግዚአብሔር ለምንድን ነው የተጻፈው? ትምህርታችን ተጻፈ። የኔ ጥልቅ የኔ ችግር ይቅርታ ለኔ እንኳን አልነገርም ነው የሚፈታልኝ። የኔ ጥልቅ የኔ መቤት ጥልቅ የሚባል የለም። ሲኦል ብትገቢ እሱ ጎትቶ ያወጣሽ። እስቲ አሜን በሉ። አንተ በዚያ አለህ አለ። ወደ ሰማይ ቦታ አንተ በዚያ አለ። ወደ ሲኦል ቦርድ አንተ በዚያ። እግዚአብሔር በጣም ትልቅ። እስቲ አሜን። የሆነ እጥረት የሚሰማችሁ ሰዎች አሉ። አሁን እግዚአብሔር ከየት ያመጣል? ራሱ እግዚአብሔር ኩን ያሳዝነኛል። ይዞት ሙሴ አንድ ጊዜ እንደሱ ብሏል። ታውቃላችሁ? እስራኤል እያለቀሰ ስጋ አምሮት እስራኤል ሕዝብ በጣም የሚገርም በጣም በቃ ሲበላ ይበላል። ከዛ ደግሞ ወዲያው ይረሳል። ይርስት የተደረገላቸው ርስት። ከዛ እንግዲህ ያን የሚያክል ባህር ከተሻገርክ በኋላ ምንስ ባይደረግልህ ለ100 ዓመት አይበቃ? ባህር እንደ ግድግዳ ቆሞ ውሃ እንደዚህ እያየ
የውሃ ግድግዳ ያየ መስታወት የሌለው የውሃ ግድግዳ የተሻገረ ዝም ብለህ 100 ዓመት ጸጥ ብላ አትኖርም። በማግስቱ እንደተሻገሩ ዘምረው ጨረሱና ውሃ ሲጠማቸው ውሃው ነው። እንደዚህ ነው መከራውን ያበሉት። እግዚአብሔር በእርግጥ መከራ አይበላም፣ መከራቸውን ይበሉት። ሲበሉ ዘምሩና ወዲያው አግረው ሲበሉ ወዲያው። ከዛ መንገድ ላይ ስጋ አማረን። ሙሴ ምን ሆናችሁ አላቸው። ጠዋት ሲመጣ እያለቀሱ ስጋ ሽሮ እንደማለት እኮ ስጋ። ሙሴ በቃ እዛ ጋር ተስበቃኛል። እግዚአብሔር እኔናው በቃ ሰብስበኝ ሙሴ በቃ እኔ ይሄንን ህዝብ በቃኛል። ምን አይነት ህዝብ ነው መንገድ ላይ ያስቸገረው? በኋላ እግዚአብሔር ቆይ ሙሴ ምንድነው የምታወራው? ሰጣቸው። አንተስ ብትሆን ኬት ታመጣለህ አለ ሙሴ። ኬት ታመጣለህ? አሁን ይሄ ሁሉ ከርስ በምንድነው የሚሞላው አለ። በቃ እኔ ቆይ ሙሴ አለ የኔ እጅ አጭር ነው አለ እግዚአብሔር። የኔ ጌታ እጅ አጭር ነው። በእርግጥ እጅ አጭር አይደለም፣ ግን ይሄ ሁሉ ከርስ ሙሴ ስለ አንድ ቀን አይደለም፣ አንድ ሳምንት አይደለም፣ አንድ ወር ባፍንጫቸው እስኪወጡ ቃል በቃ እናፍጣቸው ቋቅ እስኪላቸው እሺ እንደካልሽ እግዚአብሔር አበላቸው። ግን አለቁ። መንጋጋቸው ላይ ያለው እግዚአብሔር ቁጣ ነገር ወገኖቼ፣ የማይሆን ነገር አምሯችሁ የምታለቅሱ ሰዎች አለ። ለእግዚአብሔር የሚሳነው ነገር የለም። መስጠት ይሰጥሻል፣ ግን አትኖሪበት። ትችላት የኔ ጌታ ችሎታው ጥርጥር የለውም። የኔ ቤት ፈቃዱ ነው ወይ ነው ጠይቄ እግዚአብሔር ችሎታ አለው። ቀንዳም እዚህ ጋር ሁላችንም ቀንድ በቀንድ አድርጎ ጎሽ መስለን እንሄዳ እንችላለን። እግዚአብሔር ደግሞ ተጠራጠራላችሁ። የታንተን ያናፍጭ ማን ያበቀለል? አባት ናቸው። አባት ነው እንዲጥፍጥፍ አድርጎ ጣት ይሰራል። ማን ይሰራል? እና ምን ይሳነዋል? ይሄንን የሰራ ምንድነው የሚያቀተው? ያልነበርከው ሰውዬ ካለመኖር ወደ መኖር ካመጣ ምን ይሳነዋል? ሁላችን በአራት እግር እየሮጥን እኮ ልንሄድ እንችላለን። ዛሬ ነው ምን ችግር አለበት? እግዚአብሔር ይችላል አይችልም አንባባለን። ፈቃዱ ምን እንደሆነ ወቁ እንጂ ሞኞች። የተጻፈ ለትምህርት ተጽፏል። እግዚአብሔር ጽፎልናል።